ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ይህን ሰሞን እየተፈጠረ ያለው ነገር ታውቃላችሁ፣ በምን አይነት ሁኔታ ላይ እንዳለሁኝ ታውቃላችሁ ብዬ ተስፋ አድርጋለሁና አብዛኞቻችሁ ኮሜንት ላይ እኔን እየተቃወሟችኝ እንደሆነ አይቻለሁ። የብዙዎቻችሁን ኮሜንት አንብቤያለሁና እኔን በጣም እየተቃወሟችኝ ነው። በእርግጥ የሆነ ሰው በዛ ሰው ቦታ ላይ ሆኖ እስካላየው ድረስ በዛ ሰው ላይ እስካልደረሰበት ድረስ ማንም ይረዳኛል ብዬ አላስብም። ግን አብዛኞቻችሁ ኮሜንታችሁን ሳየው ደግሞ በጣም ብዙዎቻችሁ እየተቃወማችሁኝ ነው። ምክንያቱም እኔ ወድጄ አይደለም በእርግጥ ሴት ነኝ፣ ክብር አለኝ አይደለ? አንቺ ክብር የለሽም ሴት አይደለሽ እያላችሁ አብዛኞቻችሁ እየተናገራችሁኝ ነው። ያንን ዘግቼ አይደለም፣ ብቻ ሲጨንቃችሁና የምታረጉት ነገር ስታጡ ምን አይነት ውሳኔ እንደምትወስኑ አታውቁም። እና እኔ ፈልጌ አይደለም ብቻ ምኖርበት ቦታ ስለሌለኝና የትም ሄጃ ስለሌለኝ ነው ያንን ነገር ያደረኩትኝ። ያ ዮኒን ታውቁታላችሁ፣ ከሱ ጋር 2 አመት ምናምን ነገር ይሆነናል ፌስቡክ ላይ ከተዋወቅን ማለት ነው። እና 2 አመት ሙሉ ሜሴጅ እናወራ ነበረ በፌስቡክ ላይ እና እኔ ባለሁበት ሁኔታ ከባድ ስለነበረ በጣም ችግር ላይ ስለነበርኩኝ ከ2 አመት በኋላ እንገናኛለን። ምንም ማንገራገር የለብኝም፣ ያለሁበት ሁኔታ እኔ ያውቃለሁ። እሺ ያልኩትኝ ቀጥታ ማለት ነውና ስንገናኝ ቀጥታ ያቀረብኩለት ጥያቄ ያንን ነው። በቃ አብረን እንድንኖር እፈልጋለሁ፣ እኔ መሄጃ የለኝም፣ ከቤተሰቦቼ ተባርሬያለሁ ምናምን ብዬ ሁሉንም ነገር ነግሬዋለሁ። ላስት ላይ ነው ቪዲዮ ለቅቄያለሁና በእርግጥ እንደ መጀመሪያ ቀን ያንን መናገር አለብኝ ብዬ አላስብም። ግን ያው አለ አይደለ፣ ሲጨንቃችሁ ምንም መሄጃ ስታጡ ምንም ነገር ነው የምታረጉትኝ። እግዚአብሔር ነው የምላችሁ፣ ምንም ነገር ነው የምታረጉትኝ። እና በመጀመሪያው ቀን በእርግጥ ያንን ነገር መናገር እንደሌለብኝ፣ ያንን ጥያቄ ማቅረብ እንደሌለብኝ አውቃለሁ። ግን ምንም አማራጭ የለኝም። በቃ በጣም ጨነቀኝ፣ ጭንቅ ነው ያለኝ። ሰው ቤት ጥገኛ ነው ያለሁት። በጣም ፈራውኝ። በቃ ዴይ ቱ ዴይ አለ አይደለ፣ በክፉ አይን መታየት በጣም የሚያስጠላ ነገር ነው። በቃ እንደ ጥገኝነት ምንም የሚያስጠላ ነገር የለምና በእርግጥ በኦንላይን የምታውቁት ሰው ይህን ያህል በአካል ሳታውቁትኝ ቀጥታ አብሬክ ልኖር መሄጃ የለኝም ከቤተሰቦቼ ተጣልቻለሁ ማለቱ በጣም ከባድ ነው። ግን እናንተም በእኔ ቦታ ብትሆኑ ይህንን ነገር ታደርጉታላችሁ ብዬ አስባለሁ። እግዚአብሔርን ምንም ነገር ነው የምታረጉትኝ። ሲጨንቃችሁ የምታረጉት ነገር ስታጡ ምንም ነገር ነው የምታረጉትኝ። ብቻ ያው ታውቁታላችሁ ማለት ነው። እና ያንን ነገር ማለቴ ልክ ላይሆን ይችላል። እናም ደግሞ ግን አሁን ዮኒ ያደረገው ነገር ግን እያደረገ ያለው ነገር ግን እኔ በጣም እያናደደኝ ነው የመጣው። ምክንያቱም ዮኒ በጣም ነበር የምወደው፣ ማለቴ አሉኝ ከምላቸው ሰዎች ውስጥ አንደኛው እሱ ነበረና ቀጥታ አብሬክ ልኖርም ለትንሽ ጊዜም አንተ ጋር አስጠጋኝ ምናምን ነገር ያልኩትኝ ለዛም ነው። በቃ ስለምወደው። እኔ ደግሞ ችግሬ ሰውን ቶሎ አምናለሁ እና ያንን ነገር በማለቴ በእርግጥ እንትን ሊላችሁ ይችላል፣ ሊያስቀይማችሁ ይችላል። ግን አሁን ባለቀ ሰዓት ላስት ላይ ደግሞ ዮኒ ያደረገው ነገር ግን በጣም የሚያስጠላ ነገር ነው። ምክንያቱም እኔና ዮኒ ከዚህ በፊት 2 አመት ሙሉ እንደነገርኳችሁ 2 አመት ሙሉ በኦንላይን ስናወራ ጓደኛ እንዳለው ምናምን አላቅም ነበርና ብዙ ዋሽቶኛል። እንደዛ መሆኑን አላቅም ነበርና ስለማምነውም ነው አብሬክ ልኖር ያልኩትኝ እንጂ ብዙ ሰው ሞልቷል እኮ አለ አይደለ፣ አብሬያችሁ ልኑ ምናምን ብላችሁ እኮ አሉ እኮ። ግን ይሄ የማመን ጉዳይ ነው። በቃ ስለማምነው አብሬክ ልኖር ያልኩትኝ ለዛ ነው። እና ላስት ላይ ጓደኛ እንዳለው አላወኩም ነበርና
ነገረኝም እኮ በቃ ብቻውን እንደሆነና በአሁን ሰዓት እኔ ከሱ ጋር እንዳለሁኝ እኔ ማንም እንደሌለው በቃ ጓደኛ እንደሌለው በቃ አለ አይደለ እኔ እንደሆንኩኝ ብቻ ነበር አድርጎ ሲነግረኝ የነበረው ማለት ነውና በመጨረሻ ላይ ከሱ ጋር እንደዚህ አድርጌ አብሬክ ልኑር ምናምን ነገር ብዬ ቪዲዮ ሰርቼ ለቅቄ የለ እና ልጅቷ የሌለ እንትና ልጅ እንዴት እንደዚህ ታደርጊያለሽ ምናምን ነገር ብላ ጓገጨኔ ላይ እና አሁን እንትን እያለችኝ ነው እያስፈራራችኝ ምናምን ነገር ነው። እኔ በነግራቴ ማለት ነው ልጁ እሷ ራሱ እንዴት እኔ ላይ ትጮኻለች? ለምን እኔን ልትለኝስ ፈለገች? ማለቴ ያ ሰው እኮ እኔ ጓደኛዬ ነው ብዬ ነው አይደለ ይዤ የመጣሁት እዚህ ዩቲዩብ ላይ ጓደኛዬ ስለሆነ በአሁኑ ሰዓት አንተ ነህ ያለኸኝ ምናምን ነገር ብዬ አንተ ጋር መኖር ነው የምፈልገው እንዳልኩት እኮ ታውቃለች አይደለ? በዛ ሰዓት እንዴት እኔን ልትናገረኝ ቻለች? እንዴት እሱን አልተናገረችውም ነው አንድ። ሁለት ደግሞ ዮኒ ምንም የማይሆን ሰው መሆኑን ያወቅኩትኝ በቃ እሱን ማመኔ እንድቆጭ ያደረገኝ አስባችሁታል? አሁን እሱ እኮ የፈለገው እኮ እሱ ሌላ ሴት አስቀምጦ ሌላ እንትን ብሎ እኔን የዘን እንገናኛለሁ በሌላ ነገር ነው በቃ ላይ አይደለ ሴትነቴን ሊጠቀምብኝ ማለት ነው። እኔ ሊጎዳኝ ነገር ነው የፈለገው። እኔ ደግሞ በቃ እንደዛ ነገር አላሰብኩም በዛ ሰዓት እንኳን ይሄንን ላሰብ እኔ ስንት መከራ አለብኝ እና አሁን ከሷ እያለችኝ ያለችው ከሱ ራሱ ረጂና እሱን ምንም እንትን እንድትይብኝ አልፈልግም ምንም እንድትናገሪብኝ እና ደግሞ አጠገቡ እንድደርሽ አልፈልግም ብላ ዛቻ እየዛተችብኝ ነው። ከቤተሰቦችሽ ካዋራሻለሁ ብሎ ደውሉልኝ እንገናኝ ብሎኝ ነበርና ስገናኝ በቃ ያ ነገር እንትን ብሎኝ ስለነበረ ተስማምቷል በቃ በሀሳቡ ምናምን ነገር ተቆጥቶ ነው እንደዛ ማለቱ ምናምን ብዬ ቀጥታ ካለሁበት ልብሴን ይዤ ነው የወጣሁት ማለት ነውና ሲሄድ ያደረገው ነገር ግን በጣም የሚያስጠላ ነገር ነው። ልክ አይደለም። ከቤተሰቦችሽ ጋር ላገናኝሽ ነው ማለቴ ቤተሰቦችሽን ላዋራቸው ነው ያለኝ። እንዴት ነው የሚሆነው? ቤተሰቦቼ ቢፈልጉ ይኖሩ ማለት ነው። ቤተሰቦቼ ቢፈልጉኝ እኔ ከቤት ሳልወጣ ልክ ልብሴን ስሰበስብ የት ነው የምትሄጂው ነበር የሚሉኝ ገባችሁ? እና ያ ያደረገው ነገር በጣም ስለነበረ የሚያስጠላው አናዶኝ ነበር የመጨረሻ ማለት ነው። በእኔም ቦታ ብትሆኑ ያ ነገር መቼም የሚያናዳችሁ ይመስለኛል። ግን ለምን እንደሆነ አላውቅም። እኔን ኮሜንት ላይ እየተቃወማችሁኝ እንደሆነ ለምን እንደሆነ አላውቅም። እና ያንን ስላለኝ በጣም ተናድጄ ስለነበረ ግን ጠቅልዬ ወጥቻለሁ። ስደውልለትም አያነሳም። በእርግጥ እየደወልኩለት ያለሁትኝ በቃ ባለፈው የጠየቁት ጥያቄ ነበርና የተወሰነ የአንድ ወር የሁለት ወር በቃ ላይ አይደለ እንደ ሰውኛ አስቡ እንኳን የአንድ ወር የሁለት ወር የቤት ኪራይ እንዲከፍልልኝ ከዛም በኋላ ያለውን ነገር ደግሞ የምችለውን ስራ አይገኝም ታውቃላችሁ። የምችለውን የትም ተፍ ብዬ ስራ እሰራለሁ ብቻ እማርፍበት በቃ አሁን በጣም እየተንገላታው ስለሆነ ሰው ቤት እየለመኑ ማደር በጣም ነው የሚያስጠላው በጣም እና አሁን የፈለኩት ቢያንስ የሁለት ወር የቤት ኪራይ ከፍሉልኝ የሚችል ከሆነ በእርግጥ ባለፈው ተናዶብኛል ንዴቱ አልለቀቀውም ስጠኝ ስለውም ቢብሎኛል እና እስኪ አሁን የሚሰጠኝ ከሆነ ብዬ ስልኩን እየደወልኩለትኝ አያነሳም። ለምን እንደሆነ አላውቅም። አንዴ ይዘጋዋል አንዴ የደወሉላቸው መስመር ስልክ የተያዘ ነው ምናምን ነገር ይለኛል አብዛኛው ሰዓት ስደውልለት ማለት ነው። እና ምን መሰላችሁ የተረዳሁትኝ በህይወቴ ሰው ማመን እንደሌለባችሁ አሁን እኔ በጣም ነው እሱን ያመንኩትኝ። ይሄ ላስት ላይ ያወቅኩበት እንጂ እኔ ችግር ላይ መሆኔ እንደውም በቃ እግዚአብሔር አዳነኝ ነው የምለው። ምክንያቱም አሁን ችግር ላይ ባሉን እንገናኝ ብሎኝ ዝም ብዬ ተገናኝቼው ቢሆን አስቡትኝ በቃ የሚፈጠረው ነገር በጣም ነው የሚያስጠላውና እንኳን እኔ ችግር ላይ ሆኜ እንኳን ሰውን አወቅኩኝ። በቃ በችግራችሁ ሰዓት ማን ከጎናችሁ እንደሚሆንና ማን እንደማይሆን በደንብ አድርጋችሁ ነው የምታውቁትኝ። እና ዮኒን በጣም ነበር እንትን የምለው ከሱ ጋር በጣም ብዙ ነገር ነበር ያሰብኩትኝ ግን አልሆነም።
አሉንም ኦኬ ችግር የለውም። እና ደግሞ ሆቴል ለምን ጠቅልለሽ አገቢም አረብ ሀገር ሂጂ ራስሽን ቻይ ምናምን የምትሉኝ ሰዎች አላችሁ። መጀመሪያ ራስን ለመቻል ማለት ነው የሆነ ነገር ብር ያስፈልጋችኋል። ያለ ምንም ነገር በዜሮ ተነስታችሁ ምን ላርግ ብትሉ ምን ታረጋላችሁ? ያለ ብር የላችሁም እኮ ብር የለኝም እኮ ብያችኋለሁ። እንዴ የምበላው ምግብ ራሱ እያሰጋኝ ነው። ምንድነው የምበላው እያልኩኝ በቃ ነገ መብላቴን እርግጠኛ አይደለሁም። በምን ብር እንደምበላ እርግጠኛ አይደለሁም። ሳልበላ ማድርበት ጊዜ አለና አንዳንዶቻችሁ በቃ እስኪ እንደ ሰውኛ ተረዱ። ቀድማችሁ ሴት አይደለሽ ክብርሽን አጠብቂ ምናምን ነገር በጣም ብዙ የምትሉኝ ሰዎች አላችሁ። እግዚአብሔር በሚያውቀው ግን እንደዛ አይደለም። ገባችሁ? እኔ ፈልጌ ያደረኩት ነገር አይደለም ስነግራችሁ ማለት ነው። ፈልጌ ያደረኩት ነገር አይደለም። ችግር ላይ ስትሆኑ የሚያጋጥማችሁ የሆነ ድንገት የሚያጋጥማችሁ ነገር አለ አይደለ? እንደዛ ነገር ላይ ስትሆኑ የምታረጉትን ነገር አታውቁም። እንደዛ ብላችሁ የምትቃወሙኝ ሰዎች በእንደዚህ ነው ማለት ነው። በቃ ፈልጌ አይደለም ያለሁበት ሁኔታ ነው እንደዚህ የሚያደርገኝ። እና ደግሞ አረብ ሀገር ለምን አትሄጂም የምትሉኝ ሰዎችም አላችሁ። አረብ ሀገርም ለመሄድ ብር ያስፈልገኛል። ብር የለኝም አበድሩኝ ብላቸው ማንም የሚያበድረኝ ሰው የለም። እንኳን ሊያበድሩኝ አኑሩኝ ስላቸው አስጠጉኝ ስላቸው ራሱ ፊታቸውን እያዞሩብኝ ነው። እንዴት ነው ከእንደዚህ አይነት ሰው ተበድሬ ምናምን? እኔ እኮ በጣም ነው ራሴን እኮ መቻል የምፈልገው እኮ በጣም ነው የምፈልገው ራሴን መቻል እኮ። ለምን ሰው ጋር እየተለማመጥኩኝ እኖራለሁ? አሁን እንደቀረኝ ታውቃላችሁ? ቀጥታ በቃ ጎዳና መኖር ነው። በቃ ልብሴን የሆነ ቦታ አስቀምጣለሁ። ምንም ይሁን ምንም ብቻ አላቅም። ምንም በቃ ይሄ በሴትነቴ ምናምን ነገር ምንም በቃ ተጠቅሜ ልኖር እችላለሁ አሁን ባለውበት ታይም ማለት ነው። ብቻ እስኪ ነገሮቹ ይስተካከላሉ ብዬ ተስፋ አድርጋለሁ። እንግዲህ ሁሉንም ነገር የሚያስተካክለው እግዚአብሔር ነው። ያው ከእግዚአብሔር ውጪ ማንም እንትን የሚልልኝ የለም። በአሁን ሰዓት ማንም ከጎኔ ያለ ሰውም ደግሞ የለም። እግዚአብሔር ብቻ ነው ከጎኔ ያለው እና እስኪ እግዚአብሔርን አምነዋለሁ። በቃ ትዕግስት ነው የሚያስፈልገው። በትዕግስትም እግዚአብሔርን እየጠበቅኩት ነው። ደግሞ እንደሚያደርግልኝ አውቃለሁ። ሰውም እኮ አየሁኝ። ሰው ማን እንደሆነ ማን ከጎኔ እንደነበረ እኮ አየሁኝ። በፊት ሲያሽቃብጡልኝ የነበሩ ሰዎች ስንት ነገር ሞትኩልሽ አበርኩልሽ የሚሉ ሰዎች አሁን ዞር ስትሉ የሆነ ነገር ሲያጋጥማችሁ ዞር ብላችሁ ስታያችሁ እነሱ ዞረውባችኋል፣ ጀርባቸውን ነው የሚሰጧችሁ። እና በአሁኑ ሰዓት ያለኝ አንድና አንድ እግዚአብሔር ብቻ ነው። እና እግዚአብሔርን እንግዲህ እስኪ በተስፋ እጠብቀዋለሁ። ለሰው ልጅ አንድም ትዕግስት ያስፈልገዋል። እንግዲህ እስኪ እግዚአብሔር ትዕግስቱን እንዲሰጠኝ እስከዛ ባለው እንትን ደግሞ ያው ብቻ መድኃኒዓለም ነው የሚያኖረኝ። የትም ኖርኩኝ፣ የትም ለምኜ ኖርኩኝ፣ የትም አስጠጉኝ ያልኩኝ ጎዳናም ወጣሁኝ፣ ሴትነቴንም ተጠቅሜ ኖርኩኝ። በቃ ምንም በቃ በአሁኑ ሰዓት ማለት ነው በቃ እግዚአብሔር ለእኔ የሚገባኝን ህይወት ይስጠኝ። በቃ ይሄ ከሆነ ለእኔ እግዚአብሔር ያለልኝ ይሄ ከሆነ ምንም ማድረግ አልችልም። በቃ የተጻፈልኝ ነው ማለት ነው። ስለ ሁሉም ነገር ያው እግዚአብሔር ይመስገን ላለው ነገር ቢያንስ ጤነኛ ነኝ፣ አመሰግነዋለሁ። እና እናንተም ከጎኔ ሆናችሁ ለምታበረታቱኝ ሰዎች አይዞሽ እግዚአብሔር አለ በጣም የምታበረታቱኝ ሰዎች አላችሁ በዛውም ልክና እናንተን ሳላመሰግን ማለፍ አልፈልግም። በጣም አመሰግናለሁ። ስሜቴን ተረድታችሁ በቃ አለ አይደለ የተረዳችሁኝ ሰዎች እናንተን በጣም እጅግ አድርጌ አመሰግናለሁ። እግዚአብሔርን በአሁኑ ሰዓት ከጎናችሁ ሆኖ እንደሚያጽናናችሁ ሰው ሲያጽናናችሁ ያለው ስሜት በቃ ልነግራችሁ አልችልም። ማንም ብቻችሁን ስትቆሙና ብቻችሁን በቃ አለ አይደለ ይሄ ሜዳ ላይ ይሄ ኳስ አለ አይደለ ብቻችሁን ስትሆኑና አይዞሽ ሙናዬ ከጎንሽ ነኝ ምናምን እንደሚላችሁ ሰው ምንም በቃ የሚያስደስት ነገር የለምና እናንተን በጣም እጅግ አድርጌ አመሰግናለሁ። እንግዲህ እስኪ ቀጣይ ላይ ምን እንደሚፈጠር አንድ በአንድ እኔ አሳያችኋለሁ። ምክንያቱም ዩቲዩብን የከፈትኩት በቃ የሚያጋጥመኝን ያለኝን ነገር ሁሉም በቃ ለህዝብ በቃ ሼር ማድረግ ስለወሰንኩኝ ነውና እስኪ የቀጣዩን ነገር አብረን የምናይ ይሆናል። እና ወዳችኋለሁ። የምታበረታቱኝ ሰዎችም እጅግ አድርጌ አመሰግናለሁ። ቻው ደህና